አይሾ ስፒድ አዲስ አበባን እንደዛ ሲያደበላልቃት እየዋለ ምን አይነት ኢንተርኔትና መሳሪያ እንደተጠቀመ ልንገራችሁ። በዛውም ህንፃ ውስጥ ሲገባ ለምን እየተቆራረጠ እንደነበር ትረዳላችሁ። ብዙ ሰው ጋር እንዲደርስ ላይክ ኤንድ ሼር፣ ኮፒ ሊንክ አድርጉ። የስፒድ ዋናው ካሜራማኑ ጀርባ ላይ ቲቪ1 የሚባል $10,000 የሚያወጣ ባክፓክ ሪግ ትልቅ ሚና ተጫውቷል። ይህ መሳሪያ እስከ 12 የሚደርሱ የኢትዮ ቴሌኮምን 5G ሲም በአንዴ ይቀበላል። ይህም ሴሉላር ቦንዲንግ ይባላል። መደበኛ እኛ የምንጠቀመውን ኢንተርኔት እንደ አንድ መስመር አስቡት። መጨናነቅ ሲፈጠር ይቆማል ወይም በፈር ያደርጋል። ሴሉላር ቦንዲንግ ግን እንደ 12 መስመር ሃይዌይ አስቡት። አንዱ ሲጨናነቅ ወደ ሌላኛው ስዊች ያደርጋል። ይህም መሳሪያ ቪዲዮቹን ወደ ትናንሽ ቁርጥራጮች ይከፋፍልና በአንድ ጊዜ በብዙ ኮኔክሽን ወደ ክላውድ ሰርቨር ይልካቸዋል። ያ ሰርቨር መልሶ በመቅጠም ወጥ የሆነ ቪዲዮ ወደ ዩቲዩብ ይለቃል። ኬንያ ውስጥ በሳፋሪኮም ነው የተጠቀመው። እዚህ አዲስ አበባ ስራውን የሰራው ግን የኢትዮ ቴሌኮም 5G ነው። ህንፃ ውስጥ ሲገባ ለምን ይቋረጣል ለሚለው ደግሞ 5G ሃይ ፍሪኩዌንሲ ነው የሚጠቀመው። ስለዚህ አንደርግራውንድና ግድግዳዎችን ፔኔትሬት አድርጎ ማለፍ አይችልም። የኢትዮጵያ ንግድ ባንክ ህንፃ ውስጥ የሰራለት ህንፃው ኢንዶር 5G ቡስተር ሳይኖረው አይቀርም። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎ ናፊያድ ፒስ አውት።